ዛሬ ባለታሪካችን ለየት ባለ መልኩ አሸዋ ከሰልና ድንጋይ የመብላት ከፍተኛ የሆነ ሱስ ያለበት እጅግ አስገራሚ ግለሰብ ነው። Semaini chakula bie sana. But why is he eating that? Is it not harmful to his health? And why is it that people are not stopping him? ለወትሮ አሸዋና ድንጋይ ቤት ለማነጽ እንዲሁም ህንፃ ለመገንባት እንደ ዋና ግብአትነት የሚያገለግሉ ጥሬ ዕቃዎች ነበሩ። በዚህ ግለሰብ ዘንድ ግን አሸዋም ሆነ ድንጋይ ለቤት መስሪያነት ሳይሆን ለምግብነት በመዋል ላይ ናቸው። ሰውየው ጃማ ይባላል። በአፍሪካዊቷ ሀገር በዲሞክራቲክ ሪፐብሊክ ኮንጎ ውስጥ በምትገኝ ትንሽዬ መንደር ውስጥ ኑሮውን መስርቷል። እናም ጃማ ከሰል፣ አሸዋና ድንጋይ የመብላት ከፍተኛ የሆነ ሱስ ተጠናውቶታል። እሱ እንደሚለው ከሆነም ከየትኛው ምግቦች በላይ አሸዋ፣ ከሰልና ድንጋይ የተለየ ጣዕም እንዳላቸውና እነሱን መመገብ ደስታን እንደሚፈጥርለት ይናገራል። የጃማ ቤተሰቦች ይህንን ነገር እንዲያቆምና ድንጋይና ከሰል እንዳይበላ ሊከለክሉት ቢሞክሩም እርሱ ግን እነዚህን ነገሮች በመመገብ ከፍተኛ ሱስ ተጠምዷልና ከሰልም ሆነ አሸዋ መብላት ፈጽሞ ማቆም አይፈልግም። የተለያዩ ሕክምናዎች ተደርገውለት መድኃኒቶች ቢታዘዙለትም ጃማን ግን ድንጋይ፣ አሸዋና ከሰል ከመብላት ሊያስቆሙት አልቻሉም። ልክ የምሳ ሰዓት ሲደርስ እንደ ማንኛውም ሰው ከሰል፣ አሸዋና ድንጋዩን በሳህን ላይ አዘጋጅቶ ምሳውን ቁጭ ብሎ ይመገባል። ከየትኛውም የምግብ አይነት በላይ እነዚህ ሶስቱ ምግቦች ምርጫዎቹ ናቸው። Sand, rocks and charcoal. I may try other normal foods, but those three are my favorites. To him, normal food that people eat is no longer delicious, and he cannot compare it to anything. It cannot even come close to sand, stones or charcoal. And as we know, the food contains also applies to his food, for it is this kind of food that helped him to grow. I started eating rocks since birth. They often tried. ታዲያ እነዚህን ነገሮች እየተመገበ እንዴት ጤነኛ ሊሆን ቻለ ካላችሁ ጃማ ከሰልም ሆነ አሸዋና ድንጋይ መብላት የጀመረው ገና ሕፃን ሳለ ነበር። ከልጅነቱ እነዚህን ነገሮች በመመገብ ሱስ የተያዘው ጃማ እነሆ አሁን በወጣትነት እድሜውም ቢሆን ድንጋይን እንደ ዳቦ የመግመጥ አሸዋንም እንደ ቆሎ የመቆርጠም ሱስ አልለቀቀውም። በዚህ ሁሉ ዓመታት ውስጥም አንድም ቀን ቢሆን ህመምም ሆነ በሽታ ይዞት አያውቅም። በዲሞክራቲክ ሪፐብሊክ ኮንጎ አነስተኛ መንደር ውስጥ ከሰል፣ ድንጋይና አሸዋ በመብላት የሚታወቀው ጃማ ከጓደኞቹ ጋር ሲጫወትም ሆነ ወደ ሆነ ቦታ ሲጓዝ በኪሱ ውስጥ ድንጋይና አሸዋ የመያዝ ልምድም አለው። ታዲያ ምናልባት ከጓደኞቹ ውስጥ የራበው ሰው ካለም ከኪሱ ውስጥ አውጥቶ ያለውን ድንጋይና አሸዋም ለጓደኞቹ ይጋብዛል። ግብዣው የቀረበላቸው የጃማ ጓደኞች ይህ ድንጋይ እንጂ ምግብ እንዳልሆነ ሲነግሩትም እናንተ ምግብ አታውቁም በሚመስል ሁኔታ ጥሏቸው ይሄዳል። Anye mjua sibo. Basi ni chakula hiki. Ni damaze. Wewe unaona ni chakula wewe. Metre sawa. Ona sawa mkulu. Jama is still a single man, yet to get married, and a few people believe that for him to get a ድንጋይ፣ አሸዋና ከሰል የሚመገበው ጃማ ትዳር ለመያዝ ፍላጎት ቢኖረውም ነገር ግን እርሱን ለማግባት ፈቃደኛ የምትሆን ሚስት ፈልጎ እንዳጣም ይናገራል። ከልጅነቱ ጀምሮ ድንጋይ፣ አሸዋና ከሰልን በፍቅር የሚመገበው ጃማ እስካሁን ድረስ የተመገበው አሸዋና ድንጋይ ቢጠራቀም ኖሮ ምናልባትም ለራሱና ለወደፊት ሚስቱ የሚሆነውን መኖሪያ ቤት መገንባት ይችል ነበር። ሆኖም ሚስት የምትሆነውን ሴት ግን እስካሁን ድረስ ማግኘት አልቻለም። በሴቶቹም ቢሆን አይፈረድምና ድንጋይና አሸዋን የመብላት ሱስ ያለበት ባል ነገ ከነገ ወዲያ የቤቱን ግድግዳ እያፈረሰ እንደማይበላ ምን ማረጋገጫ ይኖራል? አስገራሚው ሰው ጃማ ጥረህ ግረህ ብላ የሚለው የመጽሐፍ ቅዱስ ቃል ለሱ የሚሰራ አይመስልም። የሚበላውን ነገር ለማግኘት ካለበት ቦታ ትንሽ ዝቅ ማለት ብቻ ነው የሚጠበቅበት። ጃማን የሚያሳስበው ሚስት የምትሆነውን ሴት የማግኘት ጉዳይ እንጂ የሚበላው ነገር አያሳስበውም። የጋሽ ጥላሁን ገሰሰ ምግብማ ሞልቷል አምላክ መሽነሳኝ የፍቅር ረሃብ ነው እንዲህ ያከሳኝ የሚለውን ዜማ አላስታወሳችሁም?
እንስሳ ሁሉ መች ይመለከታል ሰው ፍቅርን ካገኝ ግርማ ሞልቷል። ብዙ ሰዎች ጃማ ድንጋይ አሸዋና ከሰል ሲመገብ ተመልክተውት የአእምሮ ጤና ችግር እንዳለበትና በጤናው ይህንን ነገር እንደማያደርግ ቢናገሩም እርሱ ግን ፍጹም ጤነኛና እንደ ማንኛውም ሰው ጥሩ የሚባል አካላዊና መንፈሳዊ ጤንነት አለው። ከሌላው ሰው ለየት የሚለው ድንጋይን እንደ ዳቦ በመብላቱና አሸዋን እንደ ቆሎ በመቆርጠሙ ነው። የጃማ ወላጅ እናት እንደምትናገረው የልጇ ያልተለመዱ ነገሮችን መመገብ አሳስቧት ወደ ሕክምና ተቋማት ይዛው ብትሄድም ሐኪሞች ግን ፍጹም ጤነኛ እንደሆነና ምንም አይነት የህመም ምልክት እንደማይታይበት ነግረዋታል። ታዲያ የዚህን አስገራሚ ሰው ታሪክ እዚህ ላይ እናብቃና የአንዳንድ ሰዎች ተፈጥሮ ሲወለዱም ጀምሮ የተለየ ስለሆነ እንደዚህ አይነት ነገሮችን እንዳትሞክሩ እናሳስባለን። ምግብማ ሞልቷል አምላክ ማይነሳኝ የፍቅር ረሃብ ነው እንዲህ ያከሳኝ ሁልጊዜ እበላለሁ ሆዴ መች ጎደለ ፍቅራችን ብቻ ነው ያልተደላደለ እንስሳ ሁሉ መች ይመለከታል ሰው ፍቅርን ካገኝ ግርማ ሞልቷል። ያለ ምግብ ልኖር ኃይል ባይኖረኝም አግኝቼ አንቺን ብሞት ቅር እንኳ አይለኝም። ሁልጊዜ ብበላ ብጠጣስ ምንድነው በህል ብቻ አልኖርም ሕይወቴ ፍቅር ነው። እንስሳ ሁሉ መች ይመለከታል ሰው ፍቅርን ካገኝ ግርማ ሞልቷል።